ኃይል ከበዛበት ጉልበት ከበዛበት ሀብት ከበዛበት የዚህ ዓለም ኃይል ይልቅ እግዚአብሔር ያለበት ትንሽ ነገር ይሻላል። እግዚአብሔር ከሌለበት ሽምግልና ክርስቶስ ያለበት ሕፃንነት ይሻላል። እግዚአብሔር ከሌለበት ሊቅነት እግዚአብሔር ያለበት የዋህነት ይሻላል፣ ቅንነት ይሻላል። እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነት ይሻላል። እግዚአብሔር ከሌለበት ርስት እግዚአብሔር ያለበት ስደት ይሻላል። እግዚአብሔር ከሌለበት ነፃነት ከእግዚአብሔር ጋር መታሰር ይሻላል። እግዚአብሔር በሌለበት ዓለም ከመኖር ከእግዚአብሔር ጋር መሞት የተሻለ ነው። አባቶቻችን የመረጡት ይሄንን ነው። የቅዱስ ቂርቆስ በረከት ሁላችንንም ይባርከን። እንግዲህ ዛሬ እውነቴን ነው የምነግራችሁ። አሁን ዝናብ እየዘነመ አይደለም? ዝናብ እየመታችሁ አይደለም? አሁን ቅዱስ ቂርቆስ ከነደደ ሰዓት ውስጥ ገባን ያልኳችሁ ምን ካለ? አቤት ከነደደው ሰዓት ሲገባ የሚያበርድ ማን መጣ? አሁን ዝናቡ የዘነመ የማን ስም ሲጠራ ነው? ስለዚህ እኛንም ደግሞ የነደደን እሳት አበርድላችኋለሁ ማለቱ ነው። ቅዱስ ቂርቆስ ያበርድልን። ብዙ የሚነድብን እሳት አለ አይደለም? አገራችን ላይ የሚነድ እሳት አለ። ቤተክርስቲያናችን ላይ የሚነድ እሳት አለ። በየግል ሕይወታችን የሚነድብን እሳት አለ። ፈተና አለብን ካጋንንት። ለሰው ይምሰል የሳቅን እንመስላለን እንጂ ሁላችንም በውስጣችን አዘን አለብን። ማንም ሰው በእውነቱ ማለት ደህና እንመስላለን እንጂ። ስለዚህ ያንን እሳት ሁሉ ያበርዳል። እንዲያውም ይሄ ዝናብ እኔ የቅዱስ ገብርኤል ምልክት ያርግልን መድኃኒዓለም። ቅዱስ ቂርቆስ እሳቱ ሲገባ ቅዱስ ቂርቆስ ክርስቶስን ለብሶ ሲመጣ ይህች ዓለም እሳት ስታነድ ገብርኤል ደግሞ ዝናቡ ነው መጣ። የዚችን ዓለም እሳት ቅዱስ ገብርኤል አበረደው። ለሰለስቱ ደቂቅን ገብርኤልን የሚቀድመው የለም። ቅዱስ ገብርኤል ደግሞ ደግ መልአክ ነው። የከተማ ሰው አንዳንድ ጊዜ ገብርኤልን ጨካኝ ነው የሚያደርገው እና ሱቁን የገብርኤል የሚዘጋጅ እየፈራው ነው እንጂ እንደው ቆይ ይገርማል። ግን ገብርኤል ጨካኝ አይደለም። በጣም ደግ ነው። ማምላክን በጣም ደግ ነው። በጣም ደግ ነው። በጣም ደግ ነው። እኔ በበኩሌም የግሌን የቅዱሳንን ውለታ መስከር ሐሰት አይደለም። ቅዱስ ገብርኤል ረዳቴ ነው። በጣም ወዳጄ ነው። ይኸው እንደምታውቁት ሰኔ 19 ቀን ነው ጉባኤ ቤታችን የተመሰረተ። አሁን ዘንድሮ የሆስፒታላችን ፕሮጀክት መሬትም የተረከብነው ሰኔ 19 ቀን ነው። ቅዱስ ገብርኤል ይረዳናል፣ ይፈጽምልናል። ቅዱስ ገብርኤል የሁላችንንም እሳት ያበርድልን። ቁሙ፣ ሁላችሁ ቁሙ። እውነቴን ነው። ቁሙ ተቀመጣችሁ ሁሉ እንደው የቅዱስ ገብርኤል አምላክ በሉ አንድ ጊዜ። የነደደውን እሳት ያበርድልን። የቅዱስ ገብርኤል አምላክ የነደደውን እሳት ያበርድልን። የቅዱስ ገብርኤል አምላክ የነደደውን እሳት ያበርድልን። ጨርሻለሁ። ቅዱስ ቂርቆስን ውደዱት። እኔ እውነቴን ነው። እኔ ከዚህ ከመጣው ቅዱስ